ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንኳን ወደ ኖኖ ቲዩብ በሰላም መጣችሁ። ዛሬ ደግሞ በሎሚ ስኩል ውስጥ በተካሄደው ትልቅ የዩቲዩብ እና የቲክቶክ ቪዲዮ ውድድር ዙሪያ አዲስ መረጃ ይዤ ቀርቤያለሁ። 83 ተማሪዎች በውድድሩ ተሳትፈው በፈጠራ በኤዲቲንግ እና በብዙ ጥረት ቪዲዮዎቻቸውን አዘጋጅተው ጨርሰው ካስረከቡ 5 ቀናቶችን እያስቆጠሩ ይገኛሉ። በኤዲቲንግ በድምጽ እና በካሜራ ጥራት ችግር ቢገጥማቸውም ሳይበገሩ ስራቸውን አጠናቀው ጨርሰዋል። ከ83 ተማሪዎች ውስጥ 3 አሸናፊ ተማሪዎችን ለመለየት ለመምህሩ እጅግ እንደከበዳቸው ይነገራል። ምክንያቱም ሁሉም ተማሪዎች ተጠበውና ተጨንቀው ስራውን ስለሰሩት ለውሳኔ ቀላል አልሆነም ተብሏል። ውድድሩን የበለጠ አስደሳች ያደረገው ደግሞ 3 አይፓድ እንደሚሸልሙ መናገራቸው ነው። አሁን በተማሪዎቹ መካከል አይፓዱን የሚወስዱት አዲስ ጀማሪዎች ሆኑ ወይስ ነባር ተማሪዎች የሚል ጥያቄ በሰፊው እያነጋገረ ይገኛል። በተጨማሪ መምህሩ ውጤቱን በዙም አፕሊኬሽን ላይ እንደሚያሳውቁ ተናግረዋል። በዛን ቀን የኔትወርክ ችግር እንዳይፈጠር ሌሎች ሶሻል ሚዲያዎችን ለጥቂት ሰዓታት እንዲዘጉልን ለሚመለከተው አካል እናመለክታለን ሲሉ ተማሪዎቹ አስታውቀዋል። አሁን ግን ሁሉም የሚጠብቁት አንድ ነገር ብቻ ነው፣ መምህር ሆይ ቶሎ ውጤቱን ያሳውቁን የሚል ድምጽ። እናንተስ ምን ትላላችሁ? 3ቱን አይፓድ የሚወስዱት አዲስ ጀማሪዎቹ ወይስ ነባር ዩቲዩበሮች? ሀሳባችሁን በኮሜንት ላይ ጻፉልኝ። ቪዲዮዬን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቀጣይ በሌላ ዜና እስከምንገናኝ በያላችሁበት ሰላማችሁ ይብዛ።